አክቹሊ ሶሻል ሚዲያ ላይ ነው በብዛት የምንተዋወቀው። ዛሬ ለተመልካቾቻችንም ለእኔና ለቢኒም የመጀመሪያ ጊዜያችን ነው የሚሆነውና ስላገኘውክ እኛንም ስለመረጥክ ያለህንም ኤክስፒሪየንስ ሼር ልታደርገን ስለመጣህ በጣም ነው ማመሰግነው። ቢኒ ብል ቅር አይልህም? ቢኒያም ማን ነው? እንዴት እንደዚህ አይነት ኢንዱስትሪ ላይ ተቀላቀለ የሚለውን እኔ እናንተ በተወሰነ መልኩ ብንተዋወቅም ግን ደግሞ ሞሮለስ አንተን ራስህን ለማስተዋወቅ ቢኒያም ማን ነው የሚለውን ነገር ኢንትሮዲዩስ ብታደርገን። ኦኬ አማኒ በጣም አመሰግናለሁ ኦፖርቹኒቲውን ስለሰጠኝ። አይ አለው ሶሻል ሚዲያ ላይ ያለው ኢነርጂ I like to appreciate ኢነርጂ መጀመሪያ ምክንያቱም ማናችንም እንሰራ ካለው ነገር ያለንን ፖቴንሻል አይተን ነው ኦፖርቹኒቲ ለማንም እንተከውና አንተ ደግሞ ያለ አቅም ኢትስ ኦኬ ጊዜ እንድሰጥ እኔ መማርበት እንደተቀበለው አድቫንቴጅ እንደሆነ ስላየው እኔ ቢኒያም እባላለሁ። በሼፍ ኢንዱስትሪ ላይ ስፔሻሊቲ ኢንዱስትሪ ላይ ጆይን ካደረግኩ ኦልሞስት 5 ዓመት ሆነኛል። ጆይን ያደረግኩት አክቹዋሊ ኢትዮጵያ ነው ብዬ እናገራለሁ። ምክንያቱም ኢትዮጵያ ሰርች ባሪስታ እና እዚህ ሀገርም ይቻለው ሞር ስኪል ያዳበርኩት እዚህ ሀገር መጥቼ ነው። ኢትዮጵያ ላይ ብዙ ትንሽ ኤክስፔሪንስ ነበር። እዚህ መጥቼ ደግሞ ሊትል ያወቁት እና እንዲህ በመስራት ይገኛሉ። ያ ቡና ላይ ስትገባ ለመጀመሪያ ጊዜ ቡና ላይ ስትገባ ምን ይሄ ቡና ኢንዱስትሪ ብዙ ነው እና ምን አነሳሳ ቡና ኢንዱስትሪ ላይ ለመግባት? መጀመሪያ ቡና ኢንዱስትሪ ላይ ስገባ ሀሳቤ እንዴት ለምን ታውቃለህ? ኢትዮጵያ ቡና አማስ ማንም ነገር ኢትዮጵያ አሶሲዬሽን ሄጄ በማሀሰብኩኝ እና ሳስበው ቡና የመቅመስ ስኪል የማስተማር ነገር ነው እና እዚህ ሀገር ደግሞ ሀሳቤ ከሀገር ወደ ሀገሩ ሰርቬ ማድረግ ነው እና ወደዚህ ሀገር መጥቶ ሰርቭ ለማድረግ አይ ዶንት ቲንክ ቡናን ብቻ ቀምሰህ ስለ ቡና ስኪል አውቀህ ስለ ቡና መቅመስ ተምረህ ያለህ ነገርና ስለ ቡና ዲቴል ማወቅ በጣም የተለያዩ ነገሮች። መጀመሪያ ቡና እኔ ሲመስለኝ ማለት ኤግዛክትሊ ሰርች አድርጌ የሚያየው ምንድነው ቡናን መቅመስ አይደለም። መጀመሪያ ቡና ሰርቭ ከማለት ስለ ቡና ምክንያቱም ቡናን ሮስት ለማድረግ ጊዜ ይፈልጋል። በአንዴ ዘለህ ቡናን ከምስ ትራይበክሉሻ ሮስት ማድረግ ነው። ምንድነው የባሪስታ ስኪሎችን ማወቅ ነው። ምክንያቱም ብዙ ጊዜ ካሊብሬት በጣም ወሳኝ ነገሮች አሉ እና እነዛ ነገሮች የባሪስታ ላይ መጀመሪያ ማወቅ ያለበት ስኪሎች እና ካሊብሬቶች ሊሆን ይችላል። እንዳንሳል በሱቅ ምንድነው በውስጥ ያለው ቡና ራሱ የሚለውን ነገር መጀመሪያ ላይ ተምሮ ከዛ በኋላ የምትሄደው ሌብል ኢትዮጵያ ላይ ደግሞ ያለው ነገር አለና ካፒንግ የሚለውን ነገር ነው። እኔ ግን ጆይን እንዳደረጉበት ያደረገኝ ምንድነው እዚያ ጋር ነስቼ እንደ ቢጊኒንግ ለምንድነው ከኢትዮጵያ እንደዚህ ወጣ ብሎ የሚሰጠው የሚለውን ነገር ነው ላይ የፈለኩት ነው። እዚህ ጆይን ሳደርግ ያለው ነገር ያለው ላይፍ ስታይል ትንሽ ወጣ ያለ ነው። ምክንያቱም ባሪስታው የተሻለ ነገር ይቀበለዋል፣ ኦፖርቹኒቲ ይሰጠዋል። አንዳንዱ ነገሮች አሉት፣ ኖሌጅ በቂ ኖሌጅ አለው እና ያለው ነገር ደስ ይላል አንጻር እና ጆይን ሳየው ኦልሞስት ከክፍያው አንጻር የተሻለ ክፍያ ነው ያለው። ሁለት ደግሞ ምንድነው ሰው ማርኬቲንግ ሴልስ ወይ ስራ ከሚፈልግ የተሻለ ስራ እንደሆነ ታያለህ። እውነቱን ሲነግርህ ያለው ፍሪደም ሰዓትን በአግባቡ ነው ተከናው አይ ቲንክ የሌቨሩ ሞር ብዙ ኦፖርቹኒቲ ስላለ በሆስፒታሊቲ በጣም ቆንጆ በዛ ነው
ደስ ይላል በጣም የመጀመሪያው ላይክ አሁን ለምሳሌ አንተ ኢትዮጵያዊ ነህ ኢትዮጵያዊ እየሰራህ ነበረ ከዛ በኋላ ነው ወደ ዩኤኢ የሄድክበት አጋጣሚ የነበረውና ኢትዮጵያን ለመልቀቅ ያሰብክበት ወይ ደግሞ ለመሄድ ያሰብክበትን ጀስት ስኪሉን ለማዳበር ምናምን እንደሆነ በተወሰነ መልኩ ነግረኛልና የመጀመሪያው ከኢትዮጵያ ሄደህ እዛ ስራ ስትጀምር what was the challenge የመጀመሪያው እንደ ቻሌንጅ ገጥሞ የነበረው ትልቁ ቻሌንጅ ምንድን ነበር? እኔ ምንድነው እዚህ ሀገር ተምሮ ወይስ አሰቡ ፖሊሲ የስራ አድርጎ ማለት አይዲያ ሀሳብ ነበር እና ምንድነው ስኬል ብቻ እኔ አሁን ለምሳሌ አማርኛ እና ሳይንስ ስኬል ይተክል ገብቼ ያለብኝ እንደገና እንደዚህ ባለው ስኪል ጥሩ ነገር ማዳበር እንዳለብኝ ተወስ እዛው ስኩል እያለ ነውና መስራት እንዳለብኝ ታውቃለና አንዳንዴ የኮንሰስ ነው ኤክስፔክት አደረገ ምን ይሆን ሲሆን የሚሰለኝ እዛው ገብቼ እንስ ነው ኦፖርቹኒቲ ደግሞ እዚህ የሰፋይ ዩናንዱ ስላለ ኦፖርቹኒቲ ባንዳ ይሰጣል እና ያን ኦፖርቹኒቲ አገኘ ድረስ ነገር ብዙ ቻሌንጅ ይኖራል እና ሳለማቤት በጣም አስቸጋሪ የሆኑ ጁኒየር ባሪስታ ነው ስፔሊችን አዳፈር መጀመሪያ የሰራሁበት ስፔሻሊቲ ለማንቻት ይባላል ሮስታ የሚል ለዳም ዲጋሪ ሆስፒታል ነውና ኦፖርቹኒቲ ሰጥኝ በጣም ትንሽ ከምነግርሽ በላይ ማለት እና ማሪታይም ትሬን ነው የሄድኩት ማሪታይም ስፔሻሊቲ በኩል ነው እና በኢንቻሌ በጣም ትንሽ ኳሽን በኩያ እና አክቶበር ማላደርገው ነበረ ላይ ትራንስሌሽን እንዳለ የምከፍለው የራሴን ኤክስፔንስ ነው ከበረ ማድረገው ነገር የለም ስኬል እስካዳብር ድረስ በጣም ብያል ዛገኝነቶሪ ኬልባሬ ስፓሽ ዛገኝነቶሪ በጣም የሚገርመኝ ነገር ኤቭሪ ሰንዴይ ኢንተርናሽናል ሰው ኢንቫይት ይደረጋል እና ከዛ ሰው ስፔል ቢቀስ ማይ ላይ ይህ ነገር ሬዳ መስኬፕ አዳብራል እና እንዳንድ ነገሮችን ስፒች አደርጋል እና እነሱን ስታይ ልጅ ስኬፕ አዳብርበታለ እና ኦፖርቹኒቲ ተሰጥቶኝ ነበረ እዛቸው ስለ ኤሮስቲ ማናጀር እንደማለት እና የመጀመሪያ ኦፖርቹኒቲ ለፍጹም እንዳይሆን ብዙ ነገር የዳቦበት ስኬሎች የተናበት ነበር እና ሌላ ደካ ሲኬት I tell me what he can be is senior by his family. በቃ ምንድነው ራሴን ስኬል ትንስላለ በኪን በሰዓቱ እዛ ጋር ምንም ላይ ከተልኩት ዋጋ እኔም በጣም ስልጣና መሆን በዚህ ዘርፍ በጣም ረድቶኛል ብዬ አስባለሁ። አክቹዋሊ እሱ የወሸት ብዙ ነገሩን ስቶፕ ለሚሆኑ Thank you. Thank you, sir. Thank you. Yeah. Cheers. በጣም ደስ ይላል። ወደ ሶስተኛው ጥያቄ ልግባና ማለት ነው በዩኤኢ እና በኢትዮጵያ መካከል ላይ ያለው የኮፊ ካልቸር ቡናን የመቀበል ሁኔታ እንዴት ነው? እስቲ ስለሱ እስቲ ንገረን በተወሰነ መልኩ። ኢትዮጵያ ሰልኝ በዘጉበት ለኢትዮጵያ እዚህ ያለው በጣም ቶታሊ ዲፈረንስ ኢቨን ኮንሽንስ ራሱ ማለት ነው። እዚህ ሀገር ሰው እኔ እናንተ ስራ ቦታ ያለን ማቴሪያል ሰው ቤቷል ሰው ራሱ ቤት ራሱ እና ስራ ቦታ መጥቶ ቡና ሲጠቀም
ይህ በማን ድግና ፍሌቨር ምንድነው ሎች ምንድነው የታገኘ ሮች ነው ሲሉ ላይ ምንድነው እና እያንዳንዱን ነገር ይወጣል ስለ አትግድ በደንብ አሁን ለምሳሌ የኢትዮጵያ ኮፊ ነው እሱ ሌላ እንደዚህ ነው ብትለው ነው ኢትዮጵያ ኮፊ በጣም ልዩ ይላል እዚህ ሀገር ሰው እንደሚበላ ኮፊ ይጥልያል ያ ኮፊ በሚሰሩ ሰርግ በሚያደርጉ ሰዎች ደግሞ ስፒከር ላይ ሰዎች በፋክት ኤሊቬት ቴንግሪስ ኢንቱ ጎይንግ ኦን ፕላንት ሰሩ አንተ የሆነ ነገር ይላል ወጣ ሮማን ነው ፔንት ነው በራሳቸው ሞቶ በሆነ ከሌጋ ከነዚህ በላይ አንድ ዲፈረንስ ነው ኢትዮጵያ ላይ ምን አለው ኢትዮጵያ ሲነግርት በዚህ ሰርቼበታለሁ አቲ ሚሽን ካፌ አውቀዋለሁ ቦሌ አትላስ ጋርና ወደ ሲኤምሲ ነበራቸው አይ ቲንክ ሶ ችግር የለም ችግር ይሶኪ ምንድነው ሰው አለ ደስ ይላል አገሰሰሪ በማለት ኤክስፕረስ ይላል ሲበቃ ደግሞ ወደ ቡናው ለምሳሌ ሰው እናለው ዛገ ቡና ከሰከዘ ይላል ኤግዛክትሊ ያ በቃ ቁጭ ነው የሚያደርገው ዲስክ ይሰደህነ ከሰከዘ ይላል ብዙ ትምህርት ያ ሲክስቲ የክረብ እዛ ስለነበረች ስለሰራው እዚህ ነው በዘፈዘንኩኝ ያ ወይ ማኪያቶ ሰጥቷቸው አምስት ስኳች እንደውም ይሄ ለኔ ይከብደኛል ያ ታደርግ ኦሬዲ የራሱ ፖስታል በጣም እነዛ ነገሮች አስረኝ ከተቋራ በጣም መዘከር ይላል በዛይ እና ብዙ ነገር ስፔሻሊቲ አሁን አይ ቲንክ ሰው የመጣ ያ ውጭ ያለውን ነገር ወደ ማስገባት ይፈልጋልና በጣም ጥሩ ነው እንደ ፐርሰን ደግሞ ኢትዮጵያ ሊሆን እንዴት ነው ባልቴ እንጃ ሌላ ማለት አፍሪካ ስለሆነ ኢትዮጵያ ስለሆነ ሳይሆን በዚህ ሀገር ጋር ኮምፔር ማድረግ አልፈለግም የሚሰጠው ለባሪሻ ፕራይሱ አይደለም ብዬ ነው የማስበው ተመልከት ባሪሻ ሰዓት ቆሙ ማለት ቡና ሰርቶ ሰው እና ለማናጀሩ የሚከፈለው ገንዘብ በጣም ነው የሚገርመው ትክክል ቆሞ ነው የሚውለው አሪስታው ይዛቃት ቡናውን ሰርቶ የኩል ኩቺ ማዘጋጀቱ አይደል በዚህ ሰዓት 2000 ብር ነው ብዙ ወዝም ያለ ነገር አይደለም ትክክል እንደዛ መሆን ያለበት ይመስላል እና እኔ ባይጀኑ ኮንስ ነገር ነው ተደቂያ ደግሞ ለባሪስታን ዲፈረንስ ስፔሻል እንደ ባሉ ምናልባት ግን እዚህ ነገር ላይ ለመጨመር ያህል የባሪስታ ጀስት ሳለሪም ዌልዝም እሺ ነገር ምንድነው አንድ ነገር ደግሞ ትንሽ ጨምረ ባሪስቶቻችን ደግሞ ምን መሆን አለባቸው ከሰን ማታቸው አሉ ባሪስቶች እጅግ በጣም ጎበዝ አሉ እጅግ በጣም ጎበዝ ባሪስቶች አሉ ይከፈል ያስፈልግ ይህ ነው በጣም ስኬት ሆነ ስታንዳርድ ጠብቀው እየሰሩ ያሉበት ወንዛቸው ካምፕሮ ሆነ እንደዚህ እያደረጉ ይደርሳል እና ይህ ብዙ ኢትዮጵያዎች ያደስታል ምንድነው ለምንድነው ስኮፑን የማንሆነው ለምንድነው የተሻለ ገንዘብ የማናገኘው የተሻለ ኦፖርቹኒቲ ከሆነ የሚፈልጉት ይህን ካገበ የተሻለ ኦፖርቹኒቲ ያኛውን በማድረጉ እንወቅ እንማር ማለት ነው ግን እሱንም ልደግምልህ ነበር ልጨምርልህ ነበር እና ምናልባት ሳለሪ ላይ ስንሄድ at the end of the day give and take ቢሆንም አንተ ለሰጠኸኝ ሰርቪስ እና ለሰጠኸኝ ስራ
እኔ ደግሞ ላገኘሁት ሰርቪስ ነው የምከፍለው ማለት ነው። ቢሳይድ ዳት እየመለስክልኝም ስለነበረ ማለት ነው ምናልባት ስኪል ላይ ጋፕ የለንም ወይ ብለህ ታስባለህ ወይ? እውነትስ ያ ሰውዬ ኢንጀነራል ማድረግ ባንችልም የተወሰኑ እንዳሉ እየነገርከኝ ነበር። የተወሰኑ ባሪስታዎች በስርዓት ፕሮፌሽናሊ የሚሰሩ እንዳሉ ይገባኛል። ግን ከዛ በተጨማሪ ኢንታየርሊ ገንዘቡ ስላልተከፈለ ነው የባሪስታው ስኪል የሌለው ወይስ ደግሞ ስኪሉ ቶታሊ የለም ከዛ ገንዘብ ላይ ለመስራት ስኪሉ መቅደም መቻል አለበት ብለህ ታስባለህ? ከሁለት አንዱን እንድናስታርቀው ብዬ ነው። ምክንያቱም በኢትዮጵያ ኮንቴክስት አሁን ባለንበት ሁኔታ ላይ ምን ያህሉ ባሪስታ እናንተ አሁን ዩኤኢ ላይ ስትሰሩ ስታንዳርድ ይኖራችኋል፣ የተማራችሁበት ይኖራል፣ ሰርቲፊኬቶች ይኖራሉ፣ እርን ያረጋችኋቸው እያንዳንዱ ኤዱኬሽን ባክግራውንድ ይኖራችኋል፣ ለቡናው የሰጣችሁት ቫልዩ ማለት ነው። እሱ ታይቶ ከምትሰራው ስኪል ጋር ነው ሳለሪ የሚጨመረው የሚሰጠው ማለት ነው። ወደኛ ሀገር ኮንቴክስት ስትሄድ ግን በተወሰነ መልኩ ሪቨርስ የሆነ ይመስለኛልና እዛ ነገር ላይ እንዴት እናስታርቃቸው? ምን አለ ለምሳሌ ኢትዮጵያ ውስጥ ያለውንና እዚህ ያለውን ስታይ ቶታሊ ዲፍረንስ። ምክንያቱም የኔን ሀሳብ ምንድነው እሱን አላለበት ዋጋውን አላወቅም። ዋጋውን ብናቀብ በምርት ኢንቨስት አድርገን በመማር ዝግጁ እንሆናለን። መማር ለነው ሲባል ኢትዮጵያ ውስጥ ሁለት አይነት መንገድ አለ። አሁን ምሳሌ አሁን የጀመሩ ስፔሻሊቲ አካዳሚዎች አሉ ሚስቴዎች ቀደማ እና በዛ ነገሮች ላይ ራሱን ሄዶ ስኬት ቢያደርግ አመረበት ነገር አለ። ሌላ ደግሞ አለ አለ ኮፒ አሶሲሽንም አለ። እሱ ራሱን የቻለ ሌላ ደሳ መንገድ ቢሄድ ብዬም እሱም ስኬች ላይ ኢምፖርታንት ስለሆነ እያገዝ ይቀርባሉ እና እዛ ጋር ስኬች ሳንሆን እዚህ ሀገር መተን ሰዶ ማድረግ አንችሉ። ኢትዮጵያም ደግሞ ሆነ የተሻለ ገንዘብ ኤክስፔክት ማድረግ አለ። ትልቁ ነገር ምንድነው? መጀመሪያ አእምሯችን ራሳችን ማዳበር መቻል አለብን። የሚለው ምንድነው? መማር መቻል አለብን። የተሻለ ደግሞ ከፈለግን ወይም ደግሞ ሰውን እኛን ቦታ እንዲሰጠን ከፈለግን ራሳችንን ሆነ ማድረግ መቻል ባሪስታ ነው ኢትዮጵያ ውስጥ ሞር ማኔጅ ሊያደርግ የሚችለው ብዬ የማስበው። ለቀጣዩ ለመሄድ ያህል የቀጣዩን ጥያቄ ለመጠየቅ ያህል ማለት ነው በኳሊቲ ስታንዳርድ ምን አይነት ነገሮች ሰርፕራይዝ አድርጉ? በተለይ ዩኤኢ ላይ የምንጠቀማቸው ቡናዎች አሉ፣ ኢትዮጵያ ላይ ስትጠቀማቸው የነበሩ ቡናዎች አሉ። ሪሰንትሊ አሁን ስፔሻሊቲ ኮፊ ላይ የምትሰራ ደግሞ ከሆነ የኢትዮጵያን ቡና ሞር ለማወቅና ለማየት እድሉም ቻንሱም ይሰጣል ብዬ አስባለሁኝ እና እዛ ነገር ላይ ምን አይነት ነገሮችን ታዘብክ? እንደ ሀገር ምናልባት ቺን ብታስተሳሰርልኝ ደስ ይለኛል። በፊት የነበረህ ቡና ሀገርህ ላይ የሆነ ቡና ስትጠጣ የነበረህ የቴስት ፕሪፈረንስ ይኖራል። አሁን ላይ ደግሞ ዩኤኢ ላይ የሆነ የኢትዮጵያ ቡና ተብሎ ደግሞ ሰዎች የሚሰጡት ፕሪፈረንስ ይኖራል። እነሱ ላይ እንደ ሀገር ዩኤኢ ኳሊቲ ላይ በተለይ የኢትዮጵያን ቡና እንዴት ነው የምታየው? አንተ በምትሰራበት ታይም ላይም ደግሞ ያገኘሃቸው ነገሮች ምንድን ናቸው የሚለውን ብትነግረን ደስ ይለኛል። ከምነግርህ በላይ በጣም ኢትዮጵያውያን በዚህ ጉዳይ ነው ሙስሊም ከካከቱ ይገባል። ለአንዲት ፍሬ ቡና የሚሰጡት ዋጋ በጣም ስኬል ትደረጋል። ዋጋ አለው። ይህ ምንድነው ስምት ኢምፐርሰናል እዚያ ካምፓኒ ልጆች መጠቅ አንድ ፍሬ ቡና በላዮች ላይ ይታረግ ለምን ሲያትል እዚህ ሀገር የሚታሰበው ስቶሬጅ ኪፕ አድርገው በስፔክር ሮዝ ከተደረገው በኋላ እንደገና ደግሞ ካሊፌ ሲደረግ ለሰው ነገር ትክክልና ሌሎ ቦዲ ዋይ ነው አሲዲቲ እንዲክ ራሱ የሚጠበቀ ነገር ብቻ ነበር።
እንደገና ደግሞ ያለው ተጋቢ ባሳይ በጣም ደስ ይላል። በዛቸው ከፍዬ ነው ማሳየት። አንዴ ምሳሌ any pay and Costa Rica B60 best B60 can't guess that's also amazing so very nice I like it I can take around video it's okay I can take around the video በደንብ ተመልከትልኝ እሺ እንዴት ማዞርሽ ካየህ እያየኋቸው ነው እዚህ ጋር ኮፊ ሜክ ፓድ እንደሚደረግ እና እዚህ ጋር ድሮ ይደረጋል እዚህ ጋር የማንዋል ጋር እንዳለው አብሽ ወይም ማሳየት ሲሆን በረሳሚ ነው እዚህ ጋር ብዙ አይነት አይደረችው expression based plan. I think usually need to base in expression, you know. Yeah. So yeah. All right. We are in expression machine. Yeah. You can see the expression machine now. Yeah. እና እዚህ ሀገር ቡና ካልቸር ነው ከምድር በላይ ቡና በጣም የሚወደደው ማለት ነው። አንዴ ሰው ሰው ራሱ አያውቀኝም ዛሬ ነው የመጣሁት በጣም ፍሪደም ከምድር በላይ ምንም ሳይጨነቅ እንደዚህ ያሉት ሁሉን ችግሩ ነበር በእርግጠኝነት ነው የምልህ ካሜራ እንደዚህ ይጠጣል የትኛውም ፕራክቲስ no way I know እዚህ እንደዛ ደግሞ በጣም ደስ እያላቸው ኢቨን ሶሻል ሚዲያ ኮንተንት ካለ ነገር ካለ ኢንቫይት ተደርገው በጣም ደስ ይላል ብዙ ነገሮች አሉ ኢትዮጵያ ትንሽ ነገር ጋር ያለው ነገር አስቸጋሪ አይ ነው ፍሪደም እንዳለ ባህል ደስ ይለኛል ከመናገር ይልቅ ሞር መመለሱ በጣም አሪፍ ነው ኤግዛክትሊ ይሄ አሁን ምንድን ያሳያል መሰለ ዋን ኦፍ ዘ ቲንግስ ዛሬም ያው ዲስከስ ልናደርግም የፈለግኩትም ጀስት ያንተንም ሰፖርት የፈለግኩት በምንድን ነው ምናልባት ከኛ ሀገር ውስጥ ካሉት የቢዝነስ ኮምፕሌክሲቲዎች ውስጥ ወተን ይሄ ኢጎን ከማንጸባረቅ ኔጌቲቭ ቶቶችን ከመያዝ ከማሳየት እነሱን ነገሮች ከዛ ተላቀን አውትሳይድ ወርልዱ ግን ምን እየሰራ ነው የሚለውን ነገር በተለይ ኢትዮጵያን እንደ ኢትዮጵያን ስኪላችንን ደግሞ ኤክስፖርት ብናደርግ ምን ይጠቅማል የሚሉትን ነገሮች ትልቅ እያየን ነው ቴንክ ዩ ሶ ማች አሁንም በድጋሚ ያው ትልቅ ፕሪቪሌጅ ነው ይሄ ነገር ምክንያቱም እዚህ ያሉትን ባሪስታዎች ምን ያህል እንደሚያስተምር ምን ያህል እንደሚነቃቁ ምን ያህል ደግሞ በተለይ አንተ ገፋ ብለህ ሄደህበት ስለነበረ አትሊስት አንተን የመታህ እንቅፋት እነሱን አይመታቸውም that means አንተ እንደ ሀገርም እንደ አንድ ፐርሰንም መንገድ እየጠረክላቸው ነው የምትሄደው ማለት ነውና ቴንክ ዩ ሶ ማች በድጋሚ አቀይ ሁለተኛ ጥያቄ ላይ ልመለስና አራተኛ ያ በኢንተርምስ ኦፍ ክሪኤቲቪቲ ወይም ኮንሲስተንሲ ምን ያህል ኢምፖርታንት ነው ዴይሊ ወርክህ ላይ ክሪኤቲቭ መሆንና ኮንሲስተንትሊ ደግሞ ያንን ስራ መስራት አሁን ባለህበት ዴይሊ ሩቲን ላይ ምን ያህል ኢምፖርታንት ነው አዘ ባሪስታ ብለህ ታስባለህ? አንዱ ጀማዓ ዴይሊ አንተና ምንጭ ነው እዛ ጋር ለብዙ ሰዎች ለከስተመር ሰው ሲመጣ አንተ ነህ ብዙ ነገር እዛ ጋር ያንን ሰጥ ማስተካከል የምችለው ብዬ አምናለሁ። ወጣት ስለሆነስ በቃ
የሆነ ቦሊንግ ነው ፌስ ከማሳየው ወይም ቁርስ አልበላውም ፌስ ከማሳየው ጥሩ የሚያዝ ኖሮቹ ከስብሩ መሳሉ ኢሳ ከሚሄድ በዚህ ጂሚን እሄዳለሁ ሻወር እገባለሁ ራስ አጥራለሁ እዛ ጋር ሲክር ያለው ነገር ባይሆን ባለኝነት የሚቀየር ይችላል ምንም አይነት ሜዲቴሽን ነገር አለ ሰው ማስተሰብ መቻል ያለብኝ ለማን ስኮፒ ሰርቭ እንደማደርግ አላውቅም እየሰጠኝ በቃ ለዛ ሰው ሼር ማድረግ አይዲያ ምንድን ነው ብዬ ስማስበኝ ምሳሌ ሰው መቶ የተለያየ ነገር ያወራል እዛ ነገር ከሪ ነገር ስፔል አድርግ ያንን ሰው መስራት ይችላል በጣም ሌሎኔ መጥቶ የሚቀመጥን ሰው ከምልህ በላይ በማሰፋዶ ወይም ነው ከምልህ በላይ ስፔክት አደርጋለሁ ምክንያቱም ለዛ ቢዝነሱ የሚጠቀሙት ብዬስ መነሳት ብቻ አይደለም ባሪስታ ስራ ትክክል ይሄ ትልቅ ትምህርት ነው ሊሆናቸው የሚችለው በተለይ ለሰዎች የሆነ ትምህርቱ ቢሆን ነው እኔ I have an experience but it is unsatisfied ማን ወንበር ላይ መጥቶ እንደሚቀመጥ ትናንትና ሱዛ ጋር የተለያዩ ሰዎች መጣሉ ብዙ ነገር ይዞታል አይዲያ ሊሼር ያደርጉ ሰፖርት ያደርጉታል እና ይህ ኢትዮጵያ ላሉ ወጣቶች በጣም የሚታችሁ ምንድን ነው ማለት እዛ ነገር የተስፐርሳችሁ ላይ በጣም ደግሞ ኢትዮጵያ የሆነ ክልምል በጣም የሚባሉ ነገር ዲሲፕሊን ላይ እንደገና ደግሞ ስራችን ላይ በጣም ሳትፋየ ሰዎች ብዙ ጊዜ ወጣቶች ብዙ ጊዜ በጣም ይደረጋል ትክክል ይሻላል በጣም መስል ሆነ እና ምንድነው ምስካምት ላይ አድርጉት ሰውን ለማስደሰት ፍሬንድ ለመሆን የሚል ነገር አለኝ እና እዛ ጋ ያለው ሰው ቢዝነስ አይዲያ ያስወዳለ ታፈለቆ ይዞ ለእናንተ እና በአፋ ፊታችን እንዳትሉ እናንተ የሚሆን አዲስ ይቻል የሆነ ነገር የሆነ ሰው አዲስ መንፈስ ወደ ናገኝ ያስገኘ ከዛችሁ ከሙላችሁ በላይ ጥሩ ነገር አለው ኢትስ አሜዚንግ ምንድነው ካንተ አሁን በጣም የተረዳሁት ነገር ዩኒቨር ነው ማንን ፌስ እንደምታረግ እዛ ቦታ ላይ ሶ በእኛ ሀገርም ኮንቴክስት ባለውም በሌላው ሀገርም ባለው ኮንቴክስት ከስተመርን እንደንተነህ ብቻ እንደመጣ ከስተመር ብቻ ሳይሆን ቤትህ እንደገባ እንግዳ አድርገህ ያዘው ልክ የፋሚሊ እንደ ፋሚሊ አድርገህ ያዘው ይባላል እና ያንን ነው ለመግለጽ የሞከርከውም ወይ ደግሞ በደንብ አንደርስታንድ የሚያደርኩት ማለት ነው ሰው ሲቀመጥ እዛ ቦታ ላይ ያ ሰውዬ ሲመጣ ምን አይነት ነገር ይዞ እንደሚመጣ አይታወቅም አንተም ቤትህ ላይ ፌስ ያረካቸው ነገሮች ሊኖሩ ይችላሉ ይሄ ሁለት ነገር ነው የሚያስተምረው አንደኛ የካምፓኒውን ዲሲፕሊን እና እዛ ቦታ ላይ የሚሰጡት ሰርቪስ እኮ የተሻለ ነው እንዲባል ሁለተኛ ደግሞ ያንተን ማንነት ምንም አይነት ከጀርባህ ብዙ ነገሮች ቢኖሩብህ ከስተመርህን ለማስደሰትና ለሙያው ካለህ ነገር አንፃር ሞር ደግሞ ገፍተህ ያለህን ውስጥህ ላይ ያለውን ነገር ደብቀህ ቤትህ እንደመጣ እንግዳ ማስተናገር ነው ቴንክ ዩ ሶ ማች ለዚህ እንትን